ሰላም ቤተሰቦች፣ ዛሬ የምናየው ገንዘብ የሚሰራ የዩቲዩብ ቻናል እንዴት መክፈት እንችላለን የሚለውን ነው። መጀመሪያ ስልካችን ላይ በመሄድ ኢሜል አካውንት እንከፍታለን። ኢሜል አካውንት ያላችሁ ሰዎች ግን ቀጥታ ዩቲዩብ ቻናሉን መክፈት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። መጀመሪያ ዩቲዩብ አፓችን ላይ እንገባለን። የትኛውም ስልክ ላይ ዩቲዩብ አፕሊኬሽን ተጭኖ ይገኛል። እሺ እንገባለን ወደሱ። በምታዩት መንገድ ዩቲዩብን ከፍቶልኛል ማለት ነው። ቀጣይ የምናደርገው እዚሽ ጋር ዩ የምትል አይከን አለች አይደለም? እሷን አንዴ ክሊክ እናደርጋለን። እዚህ ከገባን በኋላ እዚሽ ጋር ስዊች አካውንት የምትላለች፣ ስዊች አካውንት የምትለውን አንዴ ክሊክ እናደርጋለን። ከዛ እዚህ ጋር የፕላስ ምልክት አለ፣ እሱን አንዴ እንጫናለን ማለት ነው። ቀጥታ አስገብቶኛል። እዚህ ጋር ፊንገር ፕሪንት እየጠየቀኝ ነው፣ ፓስወርድ ማለት ነው። እሱን አስገባለሁ። እሺ ወደ ኢሜል በምታዩት መንገድ አስገብቶኛል። እዚህ ጋር ክሬት አካውንት እንለዋለን ማለት ነው። አዲስ ለመክፈት ክሬት አካውንት የምትለዋን አንዴ ክሊክ እናደርጋለን። እዚህ ጋር ማይ ፐርሰን ዩዝ ወይም ደግሞ ቢዝነስ የሚል አለ፣ ፐርሰናል የምትለዋን አንዴ ክሊክ እናደርጋለን። ከዛ ራሱ ያስገባናል ማለት ነው። እዚህ ጋር ፈርስትን የሚላል ለእናንተ ለማሳየት ስለሆነ ሙሌ ልበለው ዝም ብዬ። እዚህ ጋር ላስትን የሚላል ኪዳን ልበለው። ከዛ ኔክስት እንላለን ማለት ነው። እዚህ ጋር የተወለድንበትን መንዝ ወር አስገቡ ይለናል። በፈረንጅ ነው የምናስገባው። እሺ እኔ ኦክቶበር ላይ ነው የተወለድኩት፣ ኦክቶበር አልኩ። እዚህ ጋር ቀን አለ፣ ቀኗ 13 ነው በፈረንጅ። እዚህ ጋር አመቱ ደግሞ በ1999 ነው ማለት ነው፣ የኔ በፈረንጅ ማለት ነው። እሺ እዚህ ጋር ጀንደር የምትላለች፣ እሷን አንዴ ክሊክ እናደርግና እንመርጣለን ማለት ነው። እኔ ኢሜል ልለዋለሁ እዚህ ጋር። ይሄን ስንጨርስ ኔክስት እንላለን። ከዚህ በመቀጠል እሱ እዚህ ጋር ያዘጋጀልኝ ኢሜል አለ፣ መምረጥ እችላለሁ። በራሴም ደግሞ ክሬት ማድረግ እችላለሁ ማለት ነው የምፈልገውን ኢሜል። ነገር ግን እኔ ስለተመቸኝ ሙሌ ኪዳን ፎር የምትለዋን መርጬ ኔክስት ላለው ማለት ነው። እሱ የፈጠረልኝ ተመችቶኛል። እዚህ ጋር ፓስወርድ አስገቡ ይለናል። ፓስወርድ እናስገባለን ማለት ነው። ስትሮንግ ፓስወርድ እንጠቀም፣ 8 ዲጂት የሆነ ፓስወርድ። ፓስወርዱን ካስገባን በኋላ ኔክስት እንላለን። አሁንም ኔክስት እላለሁኝ። በዚህ መንገድ እየከፈተልኝ ይገኛል ማለት ነው። እዚህ ጋር ወደ ታች ዝቅ ስናደርግ አይ አግሪ የምትላለች፣ እሷን አንዴ ክሊክ እናደርጋለን። በምታዩት መንገድ እዚህ ጋር ሙሌ ኪዳን የሚል አዲስ ጂሜል አካውንት ከፍቶልኛል ማለት ነው። ከዚህ እንወጣለን። በስልክ የምትከፍቱ ሰዎች ዩቲዩብ ቻናሉን እቺን ዩቲዩብ አፕሊኬሽኗን ዲዜብል ማድረግ አለብን ማለት ነው። ክሮም ላይ ገብተን ስለምንከፍት ዩቲዩብ ቻናሉን። እሺ እሱን ለማድረግ ጫና አድርጌ ይዛለሁ። ከዛ ጫና አድርጌ በሚይዝበት ሰዓት እቺ ኦፕሽን ትመጣልኛለች። እዚች ጋር አንዴ ክሊክ አድርጋለሁ እቺን ማለት ነው፣ የትምህርት ስላቀውን። ከዛ እዚህ ጋር ዲዜብል እናደርገዋለን ማለት ነው። ለጊዜው ነው። እሺ በኋላ ከፍተን ስንጨርስ እንመልሰዋለን። ዲዜብል አፕ አረግን ማለት ነው። ከዛ እንወጣለን። ቻት ጠፋች ማለት ነው፣ ዲዜብል ሆናለች አፕሊኬሽኗ ማለት ነው። ክሮም ላይ እንገባለን እዚች ላይ። በመቀጠል ክሮም ብሮዘር ለማታውቁ ሰዎች ፕሌይ ስቶር ላይ ገብታችሁ ክሮም ብሮዘር ብላችሁ ማውረድ ትችላላችሁ ማለት ነው። እሺ እሷን ክሊክ አድርጌ ይገባለሁ። በምታዩት መንገድ መጥቷል። እዚች ሰርች ባሯ ላይ በመሄድ ዩቲዩብ ብለን እንጽፋለን። እኔ እዚህ ጋር ያዘጋጀሁት አለ፣ እሱን አንዴ ክሊክ አደርጋለሁ። ይሄ መጥቶልኛል ዩቲዩብ። አንዴ አሁንም ክሊክ አድርጌ ወደ ውስጥ ገባለሁ ማለት ነው። እዚህ ጋር ቹዝ አክቲቪቲ ምረጥ አለኝ። እዚህ ጋር በክሮም እለዋለሁ ማለት ነው። እናንተ ላይ ጠይቃችሁ ይችላል። እኔን ስለጠየቀኝ ክሮም እለዋለሁ። እንደዚህ በምታዩት መንገድ ከፍቶልኛል ማለት ነው። ቀጣይ ዋናው ስቴፕ የሚሆነው እዚህ 3 ነጥብጣብ ላይ በመሄድ 3 ነጥብጣብ ላይ አንዴ ክሊክ እናደርግና እዚህ ጋር ወደ ታች ወረድ ስንል ዲስክቶፕ ሳይት የሚል አለ። እሷን አንዴ ክሊክ አድርጌ አበራለሁ ማለት ነው። በጣም አሪፍ ከፈተልኝ ማለት ነው። ለዚህ ነው ዩቲዩብ አፕሊኬሽኗን ዲዜብል ያደረግናት ማለት ነው። ምክንያቱም ዲዜብል ካላረግናት ያችን ሪዳይሬክት አድርጎ ወደዛች
አፕሊኬሽን ስለሚያስገባን ማለት ነው። አሁን በዚህ መንገድ መክፈት እንችላለን ማለት ነው። ወደ ላፕቶፔ እሄዳለሁ ማለት ነው። እናንተ በዚህ መንገድ መቀጠል ትችላላችሁ እዚህ ላይ ሆናችሁ። እሺ በመቀጠል ዩቲዩብ ላይ እንገባለን። በዚህ መንገድ አዲስ ነው እንግዲህ እንደምታዩት አካውንቱ ማለት ነው። እዚሽ ጋር ሳይን ኢን የምትላለች አይደለ? እሷን አንዴ ክሊክ እናደርጋለን። ከዛ ቅድም የከፈትነውን ኢሜል አካውንት እናስገባለን ማለት ነው። ሙሉ ኪዳን ፎር አይደለ? @gmail.comን መጨመር እንዳንረሳ። ካስገባን በኋላ ኔክስት እንለዋለን። እዚህ ጋር ፓስወርድ አስገቡ ይለናል። ፓስወርዳችንን እናስገባለን ማለት ነው። እሺ እዚህ ጋር ፓስኪ ፍጠር ምናምን እያለኝ ነው። ኖን አውለዋለሁኝ አዲስ ኢሜል ስለሆነ ማለት ነው። እዚህ ጋር ሪከቨር ኢሜል ምናምን አስገባ እያለኝ ነው። ተወለዋለሁኝ ካንስል። ሆም አድሬስ ስኪፕ ብለዋለሁኝ። እሺ በዚህ መንገድ ሳይኒን አረግን ማለት ነው። እሺ አሁን አዲሱን ዩቲዩብ ቻናል ወደ መክፈት ነው የምንሄደው ማለት ነው። አዲሱን ዩቲዩብ ቻናል ወደ መክፈት እንሄዳለን። እሱን ለማድረግ እዚሽ ጋር አንዴ ክሊክ እናደርጋለን። ከዛ ወደ ታች በምንሄድበት ሰዓት እዚሽ ጋር ሴቲንግ የምትል አማራጭ አለች። እሷን አንዴ ክሊክ እናደርጋለን። እሺ ከዚህ በመቀጠል እዚሽ ጋር ዩር ቻናል የምትል ክሬት ኤ ቻናል የምትል አለች። እሷ ላይ ዩር ዩቲዩብ ቻናል የምትል እዚህ ጋር በአረንጓዴ እሷን አንዴ ክሊክ እናደርጋለን ማለት ነው። በምታዩት መንገድ እዚህ ጋር አምጥቶልኛል ማለት ነው። እሺ አሁን የምፈልገውን ስም እጽፋለሁ ማለት ነው። የቻናሌን ስም ሙለር ቴክ ልበለው። እሺ እዚሽ ጋር ሃንድል ሙለር ቴክ ኬ ምናምን የሚል ያመጣልኝ። እቺ ሃንድል ጥቅማ ምንድነው? የናንተ መለያ ናት። እቺን ለሰዎች ሰጣችሁ በዚህ እናንተ ማግኘት ይችላል ማለት ነው። ዩቲዩብ ቻናል ላይ 7 ልበለው። በጣም አሪፍ ሙለር ቴክ 7 የምትል ቻናል ክሬተር አድርግ ነው ማለት ነው። ከጻፍን ከጨረስን በኋላ ክሬት ቻናል የምትለዋን አንዴ ክሊክ እናደርጋለን። በጣም አሪፍ። በዚህ መንገድ ቻናሉ ተከፈተ ማለት ነው። ሙለር ቴክ የሚል አሁንም እዚህ ጋር መልሰን ክሊክ እናደርጋለን። እዚህ ጋር ስዊች እናደርጋለን። እዚህ ጋር እንደምታዩት ነው አዲሱ ቻናል ተከፍቷል ማለት ነው። እሺ አሁንም እዚህ ጋር ክሊክ እናደርግና ይሄን የተከፈተውን ዩቲዩብ ቻናል ወደ ብራንድ አካውንት መቀየር አለብን። እሱን ለማድረግ እዚህ ሴቲንግ የምትለው ላይ ክሊክ አደርጋለሁ። ከዛ እዚህ ጋር ክሬት ኤ ቻናል የምትል ድጋሚ መጣልኝ ማለት ነው። እሷን አንዴ ክሊክ አደርጋለሁ። ከዚህ በመቀጠል ትክክለኛ ብራንድ አካውንቴን እከፍታለሁ ማለት ነው። የቅድሙ ኖርማል ነው የከፈትነው። ሙለር ቴክ ለዋለሁ። እዚህ ጋር ለእናንተ እንዲያስታውቅ ብራንድ ልበለው። እሺ እሺ በዚህ አይነት መንገድ ከፍቻለሁ ማለት ነው። ክሬት ቻናል ለዋለሁ ማለት ነው። እዚህ ሆም ላይ ልግባ። እዚች ላይ አንዴ ክሊክ አድርጋለሁ መልሼ። ስዊች አካውንት ስለው እዚህ ጋር የታችኛው ብራንድ አካውንት ነው፣ ይሄ ደግሞ ዋና አካውንት ነው ማለት ነው።
ዋና አካውንቱ ላይ አደርግና ይሄን አካውንቱን ከዚህ በመቀጠል የምንሄደው ይሄ መጀመሪያ የከፈትነውን አካውንት ሁለተኛ ወደ ከፈትነው ብራንድ አካውንት እንቀይራለን ማለት ነው። እሺ እሱን ለማድረግ አንዴ ክሊክ አደርጋለሁ እዚህ ላይ መልሼ ድጋሚ አሁንም ሴቲንግ ላይ ገባለሁኝ። ሴቲንግ ላይ ከገባው በኋላ እዚህ ጋር አድቫንስድ ሴቲንግስ የምትላለች እሷን አንዴ ክሊክ አደርጋለሁ። ከዛ ወደ ታች ዝቅ በማድረግበት ሰዓት እዚህ ጋር ሙቭ ቻናል ቱ ኤ ብራንድ አካውንት የምትል ምርጫ አለች። እሷን አንዴ ክሊክ አደርጋለሁ። እናንተ ጋር ፓስወርድ ሊጠይቃችሁ ይችላል። እኔን ግን አልጠይቀኝም ማለት ነው። እሺ መጀመሪያ የከፈትነው ኖርማል አካውንት አለ፣ ሁለተኛ የከፈትነው ደግሞ ብራንድ አካውንት አለ። መጀመሪያ የከፈትነው ኖርማል አካውንት ወደ ብራንድ ነው የምንቀይረው ማለት ነው። ወደ ብራንድ ሁለተኛ ወደ ከፈትነው ማለት ነው። እሺ እዚህ ላይ የከፈትናት ሁለተኛ አካውንት አለች አይደል? እዚህ ብራንድ የምትል እሷን ሪፕሌስ የምትል ክሊክ እናደርጋለን። ከዛ ይሄ ቻናል ይጠፋል ይናል። ሁለተኛ የከፈትነው እዚህ ጋር ብዙ ነገሮችን ይነግረናል ማለት ነው። እዚህ ጋር አይ አንደርስታንድ የምትለዋን ቼክ እናደርግና ድሌት ቻናል እንለዋለን ማለት ነው። ድሌት ካደረግነው በኋላ ከዛ ሙቭ ቻናል የምትል ይመጣል። እሷን አንዴ ክሊክ አደርጋለሁ ማለት ነው። እንደምታዩት ነው ዩቲዩብ ቻናል ሃዝ ቢን ሰክሰስፉል ወደ ብራንድ አካውንት ተቀይሯል እያለኝ ነው ማለት ነው። መልሼ ወደዚች አይከን እመጣለሁ። አንዴ ክሊክ አደርጋለሁ። እዚህ ጋር ስዊች የሚለውን ስነካ እንደምታዩት ነው ብራንድ አካውንቴ መጣች ማለት ነው። እዚች ጋር ሙለር ቴክ ትላለች። እሷን አንዴ ክሊክ አደርጋለሁ ማለት ነው። ከዚህ በመቀጠል ወደ ዩቲዩብ ስቱዲዮ እንሄድና ሴቲንጎችን እናስተካክላለን። እሱን ለማስተካከል እዚች ጋር ክሊክ አደርጋለሁ። እዚች ጋር ዩቲዩብ ስቱዲዮ የምትላለች እሷን አንዴ ክሊክ አደርጋለሁ። ዌልካም ቱ ዩቲዩብ ስቱዲዮ አለኝ ማለት ነው። ኮንቲኒው ለዋለሁ። እሺ መጀመሪያ ሁለት ቻናል ከፍተን መጀመሪያ የከፈትነውን ወደ ብራንድ አካውንት ቀይረን በዚህ መንገድ ዩቲዩብ ስቱዲዮችን ላይ ገብተናል ማለት ነው። እዚህ ጋር ሴቲንግ የሚል አለ። እሱን አንዴ ክሊክ እናደርጋለን መጨረሻ አካባቢ ላይ ማለት ነው። እዚህ ጋር ቻናል የምትላለች። ከዛ እዚህ ጋር አድቫንስድ ሴቲንግስ የምትላለች። እሷን አንዴ ክሊክ እናደርጋለን። የተለያዩ ሴቲንጎች መምረጥ እንችላለን ማለት ነው። አሁን የምንፈልገው ግን እኛ ፊቸር ኢሊጂቢሊቲ የምትላለች። እሷን አንዴ ክሊክ አደርጋለሁ። ከዛ እዚህ ጋር ክሊክ አደርግና ወደ ታች ዝቅ በማድረግበት ሰዓት እዚህ ጋር ይሄንን በስልክ ቁጥር በማንኛውም ስልክ ቁጥር ቬሪፋይ ማድረግ አለብኝ። ለምን መሰላችሁ? ይሄ ከ15 ደቂቃ በላይ የሆነ ቪዲዮዎችን ሰርቼ ለመልቀቅ ላይቮችን ለመግባት ይሄ ግድ ያስፈልጋል ማለት ነው። ይሄንን ቬሪፋይ ፎን ነምበር ትሉትና እዚህ ወደዚህ ያመጣቸዋል። ከዛ እዚህ ጋር ዩናይትድ ስቴትስ የሚለውን ኢትዮጵያ ታደርጉታላችሁ። ዩናይትድ እዚህ ጋር ኢትዮጵያ የምትላለች እሷለች። እዚህ ጋር 09 ሙሉን ከጻፋችሁ በኋላ ኔክስት ብላችሁ ቴክስት ይገባላችኋል። ከዛ እዚህ ጋር ቬሪፋይ ማድረግ ትችላላችሁ ማለት ነው። እኔ ግን ለእናንተ ለማሳየት ስለሆነ አልፈልገውም፣ አወጣለሁ ኤክስ ብዬ ማለት ነው። በዚህ መንገድ ቬሪፋይ እናደርጋለን። እቺ እንደዚህኛው ኢኔብል ትሆናለች ማለት ነው። እዚህ ጋር ያለችው እንደዚህኛው። ሶስተኛው አድቫንስድ ፊቸር ደግሞ ምንድነው? አንዴ ክሊክ አድርገን በምናይበት ጊዜ የተለያዩ ቻናላችን ላይ ለሰው ኮሜንት ስንጽፍ ዩቲዩብ ቻናል ላይ ማለት ነው ቶሎ ቶሎ ቪዲዮዎችን ስናይ አፕሎድ ቪዲዮ ስናደርግ ይሄኛው ኢኔብል ይሆንልናል ማለት ነው። ሞር ዩቲዩብን በተጠቀምን ቁጥር። ስለዚህ በዚህ መንገድ ይሄንን እናስተካክላለን። ቀጣይ እዚህ ጋር ጀነራል የሚል አለ። ይሄ ያው የምንሰራው ገንዘብ በምንድነው የሚለውን የሚያሳየን ነው። ዩኤስ ዶላር አደርገዋለሁ እኔ። እዚህ ጋር ቻናል የሚል አለ። እሷን ደግሞ አንዴ ክሊክ በምናደርግበት ሰዓት ካንትሪ ኦፍ ሬዚደንስ የምትላለች እዚህ ጋር
እዚህ ጋር ኢትዮጵያ ማስገባት አንችልም። ምክንያቱም ኢትዮጵያ ለዩቲዩብ ፓርትነር ብቁ ስላልሆነች ማለት ነው። ሌላ ሀገሮች እናስገባለን። ለምሳሌ ዩናይትድ ስቴትስ ማስገባት እንችላለን። ዩኬንም ማስገባት እንችላለን። እዚህ ጋር ዩናይትድ ስቴትስ አለች፣ እሷን ማስገባት ግድ ይለናል ማለት ነው። ከዚህ በመቀጠል ይሄን ካስተካከልን በኋላ ሴቭ እንለዋለን ማለት ነው። እዚህ ጋር ከጨረስን በኋላ በዚህ መንገድ ሴቭ አድርጎልናል ማለት ነው። ቀጣይ እዚህ ጋር ከስተማይዜሽን የምትላለች እሷን አንዴ ክሊክ አደርጋለሁ። እዚህ ጋር የዩቲዩብ ባነር አስገባለሁ ማለት ነው። እዚህ ጋር አፕሎድ ለውና ባነሬን አስገባለሁ። እዚህኛው ጋር ደግሞ የዩቲዩብ ሎጎዬን የቻናሉም ሎጎ ማለት ነው የዩቲዩብ ቻናሉ ሎጎ አስገባለሁ እዚህ ጋር ማለት ነው። ሎጎ ማለት ላሳያችሁ፣ ልክ እንደዚህ ማለት ነው። ሎጎ እዚህ ጋር ያለው ይሄ ሎጎ ነው። ይሄኛው ደግሞ እዚህ ጋር ያለው ባነር ነው ማለት ነው። ስለዚህ እዚህ ጋር ባነር፣ እዚህ ጋር ደግሞ ሎጎ እናስገባለን ማለት ነው። ከዚህ በመቀጠል የመጨረሻ ስራ የሚሆነው ዲስክሪፕሽን ነው። እዚህ ጋር እናንተ ስለምትሰሩት ቻናል ዝርዝር መረጃ የሚጽፍ ማለት ነው። ሰላም ስሜ እንደዚህ ይባላል፣ እኔ የምሰራው እንደዚህ አይነት ኮንቴንቶችን ነው፣ ሰብስክራይብ አድርጉ ምናምን ብለን እዚህ ጋር ቻናላችን ስለምን እንደሆነ የምንጽፍበት ማለት ነው። እዚህ ጋር ይሄን ከጨረስን በኋላ እስኪ ለምሳሌ ሄሎ ልበል። ከጨረስን በኋላ ይሄንን እናደርጋለን፣ ፐብሊሽ እናደርገዋለን ማለት ነው። እንደምታዩት ነው። በዚህ መንገድ ካስተካከልን በኋላ ቪው ቻናል የምትላለች እዚህ ጋር አንዴ ክሊክ አደርጋለሁ ማለት ነው። ይሄው በዚህ መንገድ አዲስ ገንዘብ የሚሰራ ዩቲዩብ ቻናል ክሬት አደረግን ማለት ነው። አሁን አንድ ነገር ብቻ ይቀረናል። እሱም ምንድነው? በስልካችን የከፈትን የተጠቀምን ሰዎች ዩቲዩብ አፕሊኬሽኗን ዲዜብል አርገናት አይደለ? መጀመሪያ ወደዚህ የገባ ነው ቻናሉን ለመክፈት። ስለዚህ እሷን መጠቀም እንድንችል ወደ ነበረበት መመለስ አለብን ማለት ነው። እሱን ለማድረግ ወደ ስልካችን እንሄዳለን ማለት ነው። እሺ መጀመሪያ ሴቲንጋችን ላይ እንገባለን። እዚህ ጋር ዝቅ በምናደርግበት ሰዓት እዚህ ላይ የሴቲንግ ምልክት አለች፣ የትኛውም ስልክ ላይ ማለት ነው። እሷን አንዴ ክሊክ አድርገን እንገባለን። ያው ዩቲዩብ ቻናሉን ለመክፈት ዲዜብል ስላደረግ ነው ማለት ነው። ከዛ ወደ ታች ዝቅ በምንልበት ሰዓት እዚህ ጋር አፕስ የሚል አለ፣ ወይም ደግሞ እንደየስልኩ እንደየሞዴሉ ሊለያይ ስለሚችል ይሄ እናንተ ጋር ላይ መጣ ከቻለ እዚህ ሰርች ባር ላይ በመሄድ አፕስ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እሺ እኔ ጋር ግን ስላለ በዚህ ልግባ። በዚህ መንገድ ያሉትን አፕሊኬሽኖች ሎድ እያደረገልኝ ነው ማለት ነው። ወደ ታች ዝቅ በምናደርግበት ሰዓት ወደ መጨረሻ በአልፋቤት ነው የሚያስቀምጠው። ስለዚህ ዋይ መጨረሻ ነው ሊቀመጥ የሚችለው። ወደ መጨረሻ አካባቢ እንሄዳለን። ቻት እዚህ ጋር ዩቲዩብ የምትላለች እዚህ ጋር ዲዜብል ሆናለች እያለን ነው። አንዴ ክሊክ አድርገን እንገባለን ወደ ውስጥ። ከገባን በኋላ እዚህ ጋር በግራ በኩል ተርን ኦን የሚል ምርጫ አለ ማለት ነው። እናንተ ጋር ደግሞ ኢኔብል ሊል ይችላል። እሺ እሱን አንዴ ክሊክ አደርጋለሁ ማለት ነው። በምታዩት መንገድ እዚህ ጋር ኦፕን አለ ማለት ነው። ኢኔብል ሆኗል ማለት ነው። ከዛ እንወጣለን ወደ ውጭ። እሺ አያት እዚህ ጋር ኢኔብል አድርጊያታለሁ ማለት ነው። ይሄንን እንዳንረሳ። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ያድርጉ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ እንደዚህ ጠቃሚ ቪዲዮ እንዲደርሳችሁ ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ ባይ።